ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ learning how to learn ወይም እንዴት መማር እንደምንችል መማር ማለት ነው። ወይም አይምሮአችን እንዴት ነው በምንማርበት ጊዜ እንዴት ነው አይምሮአችን ኢንፎርሜሽኖችን ጋዘር ማድረግ የሚችለው እንዴት ነው በምን አይነት ሙድ ስንሆን ነው ውጤታማ ምን ሆነው ወይም የምን አይነት ስትራቴጂ አይምሮአችን እንዴት ነው ኦፕሬት የሚያደርገው ኢንፎርሜሽኖችን ጋዘር ለማድረግ እንዴት ነው በምን አይነት ሁኔታ ነው መጠቀም ያለብን የሚለውን ስትራቴጂ እናያለን ማለት ነው። በመጀመሪያ learning how to learn ማለት እንግዲህ በመጀመሪያ እንዲያውም ይሄ በጣም ወሳኝ ኮርስ ነው ማለት እንዴት መማር እንዳለብን መማር ራሱ በጣም ወሳኝ ነገር ነው። ምክንያቱም የመጀመሪያ ምንድነው ምክንያቱም learning how to learn ምንድነው አይምሮአችን እንዴት ኦፕቲመም ላይ ወይም በተሻለ ኤፊሺየንሲ እንዴት እንደሚሰራ ማወቅ ያስችለናል። the second one is what identify your preferred learning style ነው። ሁሌም የለርኒንግ ስታይላችን በምን አይነት ሁኔታ ብንማር ነው የተሻለ ለምሳሌ የተለያየ ሰው የተለያየ ፕሪፈራል ለርኒንግ አለ የመማር ውጤታማ የሚሆንበት የተለያየ ነው። ለምሳሌ አንድ ሰው ምንድነው ቪዥዋሊ በማየት ይማራል። በማየት የሚማር ሰው አሁን ልክ መካኒክሶች አሁን መካኒክ ሰው ምንድነው በማየት ይማራሉ። ቴክኒካል የሆኑ ሰዎች አሉ። አንዳንድ ሰዎች ቪዲዮ በማየት ይማራሉ። አንዳንድ ሰዎች በማንበብ ይማራሉ። አንዳንድ ሰዎች ምንድነው ሶሻላይዝ በማድረግ ከሰዎች ጋር ሲያወሩ ከሰዎች ጋር ኮኔክት ሲሆኑ የሚማሩ አሉ። ስለዚህ እኛ ብዙ ጊዜ ቤስት የሆንበት የትኛው ላይ ነው የሚለውን ነገር ማወቅ አለብን ማለት ነው። የኛ ቤስ ስትራቴጂ የትኛው ነው በየትኛው ነው ኦፕሬት የምናደርገው። ስለዚህ የራሳችን ሙድ የራሳችን ስትራቴጂ ወይም የምንፈልገው ምርጫችን ማወቅ በጣም ወሳኝ ነው። በሁለተኛ ስንማር ምንድነው አክቲቭ ለርን ማድረግ በምናነበት ጊዜ ወይም በምንማርበት ጊዜ አክቲቭሊ ኢንጌጅ ማድረግ። ለምሳሌ ከሰዎች ጋር ሁነት ስንማር ምንድነው ከሰዎች ጋር ማውራት መቻል ኮኔክት መሆን መቻል። እንዲሁ በምናነበት ጊዜ ስናነብ ምን ማድረግ ኖቶች ማውጣት ሳማራይዝ ማድረግ ጥያቄዎችን መጠየቅ ጥያቄዎችን መመለስ። ሁሌ ምንድነው ያን ነገር አክቲቭሊ ኢመርሱን ማንበብ። ቪዥዋል ደግሞ ስናነብ ምንድነው ፔይ አቴንሽን ማድረግ ለነዛ ነገሮች ትኩረት መስጠት። ስለዚህ ምንድነው ሁሌም ቢሆን አክቲቭሊ መማር መቻል አክቲቭሊ ኢንጌጅ ማድረግ ከማቴሪያሉ ጋር። ዛት ዋንስ ብሬክ ኮምፕሌክስ ኢንፎርሜሽን ኢንቱ ስሞለር ኤንድ ማኔጀብል ታስክ ነው። ሁሌም ቢሆን በጣም ኦቨርዌል የሚያደርግ ትልቅ ነገሮችን ለምሳሌ አንድ መጽሐፍ መጨረስ ከሆነ እቅዳችን አንድ መጽሐፉን ምንድነው ለመጨረስ መታገል ያለብን ምንድነው ስፔሲፊክ ማድረግ ብሬክ ማድረግ። መጽሐፉን በሳምንት ውስጥ መጨረስ ከፈለገ ምንድነው ዛሬ ምን ያህል ፔጅ ነው ማንበብ ያለ 30 ፔጅ ሊሆን ይችላል ለምን ያህል ሰዓት ለ2 ሰዓት ሊሆን ይችላል። ስለዚህ ያን ነገር ምን ማድረግ ብሬክ ማድረግ ትልቁን ጎላችን። ምክንያቱም ትልቁን ጎል በምናይበት ጊዜ ምንድነው አይምሮአችን ኦቨርዌልም ይሆናል ወይም እንጨናነቃለን። ስለዚህ ያን ነገር ዲላይ እናደርጋለን ፕሮክራስቲኔት እናደርጋለን። ስለዚህ ያን ነገር ለማስቆም ምን ማለት አለብን ማለት ነው ከትንሽ ብሬክ ማድረግ በትንሹ መጀመር ማለት ነው። ትንሿ ነገር ቢውልድ ሞመንተም አድርገው ምን ነው ሂደቱ ምን ይላል ወደዛ ውስጥ እንድንገባ እና እዛ ውስጥ ደስተኛ ሆነን ፐርፎርም እንድናደርግ ያደርገናል ማለት። ስለዚህ ሁሌም ቢሆን ምንድነው በምናነበት ጊዜ ከትንሽ መጀመሪያ